ሰላም እንደምን አላችሁ? ሁሉ ሰላም ነው? አማን ነው? እኔ በጣም ደህና ነኝ። ዛሬ እስቲ የሆነ አዲስ ነገር ይዤላችሁ መጥቻለሁ። እስቲ ከምንሰራው ስራ አንፃር የሆነ በጣም የመገረመኝ ነገር ላሳያችሁና ይሄ ስልክ ይታያችኋል። ስክሪን ስራልኝ ብሎ ነው ያመጣልኝ። ማለት ፊት ለፊቱንም ያው ላሳያችሁ። እንደምታዩት እንደዚህ ተሰባብሯል። ግን እኔ ከፍቼ ሳየው ደግሞ ላሳያችሁ። አሁን ማለት ውስጡ ምን አይነት ችግር እንዳለበት አሳይቻችሁ ያው ፍርዱን በኮሜንት አሳውቁኛላችሁ። ያው እንግዲህ እንደምታዩት ስክሪኑ እንደዚህ ጋር ጥሎ ነው ያመጣው። ተቆራርጧል። ያው ከፍቼ ሳየው እኔ በጣም ገርሞኛል። እንግዲህ ስልኩ ያው እንደዚህ ተሰባብሯል። ምንም ያው ቦርዱ ደግሞ እንግዲህ ያው ቦርዱ እዚህ ውስጥ ነው፣ አልተፈታም። ያው አሻራውም እዚህ ጋር ነው፣ ቦርዱ እዚህ ውስጥ ነው ያለው ማለት ነው። ምን ሆኖብህ ነው ምናምን ስለው መኪና ወጥቶበት ነው አለ። አሁን ይህ ስልክ ምን ይደረጋል? ባትሪ ኮኔክተር የለው፣ ይሄ ቦርድ ተሰብሯል። እንግዲህ አስቡት። ሰውየው በጣም የምፈልገው ፋይል አለኝ ምናምን እያለ ነበር እና እስቲ እኔ ምን ላድርገው አሁን ይሄን ስልክ እንደዚህ ብሎ እንደዚህ አድርጎ አመጣልኝ። ምንድን ነው መፍትሄው? አሁን ይሄ ስልክ ይሰራል ወይስ አይሰራም? እስቲ የምታውቁ ካላችሁ እስቲ ንገሩኝ ኮሜንት ላይ በእናታችሁ። በጣም አሳዛኝ ሰው ነውና በዛው እስቲ ሞባይል ጠጋኝ ካላችሁ የዚህ ፍሬም ካላችሁ እስቲ ፈልጉለት። ቦርዱ እኔ እንጃ የሚሰራ ይመስለኛል፣ ግን ፍሬሙ ምናምን ተሰባብሯል። ሙሉ እንደዚህ ተሰባብሮ ነው ያለው። የዚህ ፍሬም ምናምን ስክሪን ካላችሁ ሪልሚ ነው ስልኩ፣ ንገሩኝ እስቲ ኮሜንት ላይ ካላችሁ ቤተሰቦች። ያው ኮሜንት ላይ እጠብቃለሁ መልሱን። እስከዛው ፎሎ፣ ላይክ፣ ሼር እንዳይረሳ። ይሄንን ቪዲዮ ላይክ ሼር በማድረግ ለብዙ ሰው አዳርሱት። እስቲ መፍትሄ ይፈለግለት የሰውዬ